ራበኝ ብዬ ምለው የለም ጠማኝ ብዬ ምለው የለም ያለሁባት ልጅ ቆሻሻ ነው የምትሸከመው 4 ልጆች አላት አራት ልጆች አላት አንዱም ሲቆጣኝ አንገቴን ደፍቼ እንዲ አንዱም ሲናገረኝ እንዲ ብዬ የምተኛበት ቤት የለኝ የኔ ስቃይስ 5 ሰው 6 ሰው ምስክር አምጪ ብትለኝ ያመጣልሃል አሁንም ያው ነው እንደ ድሮ ነው ያው እየለፋ ነው በአቅሜ ሌላ ደረሱኝ የሚደግፉኝ ስጋ የለኝም እነሱ ነው የሚደግፉኝ ልጅ የለኝም እኔ እነሱ ነው ይህ ብሶት የእኚህ እናቶች ብቻም አይደለም የ3000 አረጋውያን እልፍ ህጻናትና ታዳጊዎች ጭምር እንጂ በዚህ ግቢ የመኖር ተስፋ በህይወት የመቆየትን ትልም ለማጣጣም ተስፋችን ብለው ተገኝተዋል ይህ ገቢር ዛሬም ነገም ይቀጥላል ታዲያ የነዚህ አረጋውያን ተስፋ በመሆን ላለፉት 2 አስርት ዓመታት ደከመኝ ሰለቸኝ ሳይል ማለፊያ የሆነን ስራን ይስር የሚገኘው ተስፋ ማህበራዊና ልማት አቀፍ ማህበር ነው ይህ በጎ ዓላማን አንግቦ የተነሳው ከሌሎች መሰል ማለፊያ የሆኑ ድርጅቶች ለየት የሚያደርገው ከቀበሌ ወይም ኮረዳው ከሚገኙ እድሮች ጋር አብሮ በመስራቱ ነው ተስፋ እንግዲህ የተቋቋመው ኢትዮጵያ ካላንደር 1993 ዓመተ ምህረት ነው ዋናው የዓላማው የመተዋወቁ የዓላማው መነሻ የሆነ ነገር አካባቢያችን ላይ ያሉ አረጋውያኖች አካባቢያችን ላይ ትላንት እዚችን ሀገር ላይ ሲያቀኑ የነበሩ በሚኒቴሪ ውስጥ ጉልበት ስራ ሲሰሩ የነበሩ እናቶች አባቶች በተፈጠረው አቅም ማነስ የልጆቻቸው መሞት ብቸኝነት ላይ ሲወድቁና እድርም እያላቸው መክፈል ባለመቻላቸው እኛ እነሱ በ10 ሳንቲም የመሰረቱት እድርን እኛ መተን የክፍያ ዋጋውን ከፍ አድርገንባቸው እሱ መክፈል ሳይችሉ ሲቀሩ 3 ጊዜ አልከፈላችሁም ብለውን በመሰረዝ ወደ ልመና ወጥተው በልመና ሲቀበሩ በማየት ይሄን ነገር መስራት አለብን አካባቢያችን አረጋውያኖች ናቸውና አንድ ነገር ማድረግ አለብን በሚል 3 ሆነን ጀመርን የ3 እድር አባላቶች ዳኞች ጋር እድሮች ነው መሰረት ያደረግነው የ3 እድር ዳኞች መጡን እኔ ደግሞ እንደ ወጣት ማህበር አለን በልጅነታችን ያቋቋምነውና ያን ወክዬ እዛሽ ቦታ ላይ መጣንና ይሄ ማህበር መሰረት ነው እስከ መሰረት ነው በኋላ 3 እድር የነበረው 10 ያረግን እየጨመሩን ቁጥሩን የእድሮችን አባላትን በመጨመር ወደ ስራ ገባን ጊዜው almost ወደ 7 አመት ማለት ገደማ ይሆነኛል ወደዚህ ከገባው ተስፋ ከተቀላቀልኩኝ የመጣውበት ምክንያቱም በየአካባቢያችን እድሮች አሉ በእድር አማካኝነት በጎ ፈቃደኞች ፈልጋለሁ ብሎ ተስፋ ለነዛ እድር አመራሮች ሲያቀርብ የእድር አመራሮች ደግሞ ከውስጥ ከእድር አባላት ውስጥ ካሉት አባላቶች ውስጥ ይሄን ስራ ይሰራል ብለው የሚያስቡትን ሰዎች ፈቃደኛ የሆኑትን ሰዎች ማለት ነው መለመለ ይሄን ነገር ተጠየቅኩኝ መስራት ትፈልጊያለሽ ወይ ተባልኩኝ አዎ እችላለሁ መስራት ትፈልጋለሁ አልኩኝ ከዛ መጣው ወደዚህ ስልጠና ወሰድኩ ተቀላቀልኩኝ ማለት ነው በ1966 ዓመተ ምህረት ከትግራይና ኮሎ በድርቅ ምክንያት የመጡ ሰዎች እዚያ አምጥተው ቤተክርስቲያን ጴጥሮስ ቤተክርስቲያን አርፈው ነበር በወቅቱ ልጅ በሆነም ያው በደንብ አውቃለሁ እና እነሱን ሳይ በጣም ውስጤ በጣም የተሰማኝ እንደው በዛ ልጅ ሆኜ እዛ ለእንትኖች ለሚመጡት የሆነች በአቅም በአቅማችን እንትን እያለ እንረዳ ነበር እነዛ ከትግራይና ከወሎ የመጡት በዛ ምክንያት ነው ዋናው ዓላማዬ እሱ ነው እሱ ሁሉ ጊዜ ሳስበው ውስጤ እንትን ይለኛል አሁን ደግሞ በጎ ስራ መስራት ከምንም በላይ ከገንዘብ በላይ ለህሊና እርካታ የሚሰጥ በጎ ስራ ነው በገንዘብ የማይተመን ማለት ነው እዚህ ጋር አንድ ሽማግሌ እዚህ ጋር ቀና አድርገው ውሃ ከማጠጣት ለአንተ የሆነ እርካታ ይሰጣል ከምንም በላይ ከገንዘብም በላይ ያ ነው ዋናው ቁም ነገሩ በ1994 የመጀመሪያ ድጋፋችንን ያደረግነው እነዚህ የሚታዩት የመጀመሪያዎቹ 30 ወላጅ አጥ ህፃናቶች ናቸው የመጀመሪያዎቹ 30 ወላጅ ያጡ ህፃናትና 70 አረጋውያኖችን በመደገፍ ነው
ስራ የገባነው የጀመርነው። እንግዲህ ይሄ ጉዳይ እንደዚህ የቀጠለ ያለ ከቫይረሱ ጋር ምን ከደብሊው.ኤፍ.ፒ ጋር የምግብ እናመጣለን ከአዲስ አበባ ከፌዴራል ላብኮም ጋር እየተናገረን ለቫይረሱ የሚኖሩ ወገኖች የተወሰኑ ነገሮችን እናስጀምራለን። መጀመሪያ መድኃኒት እንዲጀመር ያደረግነው እኛ ነን። ኮልፌ ቀራኒዮ አለርት ሆስፒታል ላይ እኛ ውስጥ የነበሩ ናቸው የጸረ HIV መድኃኒቱን መውሰድ የጀመሩትና ያን ነገር እያደረግን እስከ 96 አካባቢ ላይ ስንሄድ ያየናቸው ነገሮች አካሄዳችን እንድናስተካክል አደረገን። ምንድነው? ከአንድ አካል እንቀበላለን ከበጎ አድራጊ ግለሰቦችም ከበጎ አድራጊ ድርጅቶችም እናመጣና እንሰጣለን። ስለ ህፃናትም ስለ አረጋዊ ከቫይረሱ ጋር ለሚኖሩ ብርም እህልም እንሰጣለን። ከትምህርት ቤት ማቴሪያል ባሻ ማሟላት ውጭ ግን ምን ይዞ መጣ? ጠባቂነትን ይዞ መጣ። ይሄ ጠባቂነት እናትና ልጅን የሚያይ ነገር አጋጣሚ እዚህ ቁጭ ብዬ አንድ እናትና አንድ እዚሁም እኛ የምንደግፈው ልጅ መጥቶ እናት ተቆጣልኝ ነው ጥያቄው፣ ቀለል ያለ እስቲ ምከረልኝ ነው ብዬ ግን ልጁ የመለሰልኝ መልስ የሚያስደነግጥ መልስ መለሰልኝ። ምንድነው እናትን የምታስቀይማ ስለው ዝም ብላ ነው ዳዊት ትጨቀጭቀኛለች። ምን አደረገችልኝ? ደብተር የምትገዙት እናንተ፣ ልብስ የምትገዙት እናንተ፣ ምግብ የምትሰጡን እናንተ፣ ምንም ሳታደርግልን ትጨቀጭቀኛለች የሚል ቃል ተጠቀመ። በውስጤ በጣም እንደደነገጠው አስደንጋጭም ነው። እኛን በጎ ስራ እንሰራለን ድህነትን እንቀርፋለን ብለን ጭራሽ ወላጅና ህፃንም መለየት አይነት ነገር ስለገባ ይሄን ነገር እናስተካክል ብለን 1996 ላይ አንደር ተስፋ የሆነ ውስጣችን ሴቪንግ ኤንድ ክሬዲት የብድርና ቁጠባ ተቋም መሰረትን። ተስፋ ውስጥ እድሮች ለአባሎቻቸው ሰርተው መለወጥ የሚችሉትን አባል ይልኩልናል። በእድር ዋስትና እኛ እዚህ ስልጠና እንሰጥና ብድር እንሰጣቸዋለን። ሰርተው ራሳቸውን ችለው ከድህነት የሚወጡበት ሁኔታ ማመቻቸት አለብን በሚል ያን አቋቋምን። እውነትም ስኬታማ ሆነ። እዛ ላይ ልክ ይህን ስናደርግ ወጣቶችንና ሴቶችን ጨመርን። ወጣቶችን አሰልጥነን ወደ ስራ የሚሰማሩበት፣ ሴቶችም ሰልጥነው ወደዛ የሚሄዱበትን ነገር አደረግንና በዚህ 5 ዓላማ ላይ አድርገን ነው የተነሳ ነው። አረጋውያን ላይ፣ ህፃናት ላይ፣ ከቫይረሱ የሚኖሩ ወገኖች ላይ፣ ወጣት ላይ፣ ሴቶች ላይ አድርገን እነዚህን ስራዎች መስራት ጀመር። የተሻለ ውጤታማ መሆንን ለምን ለልጆች ደብተር፣ እስክሪፕቶ፣ ማቴሪያሉ የትምህርት ቤት ማቴሪያል እናሟላለን። ትምህርት ቤት ያልገባ ከሆነ እንዲገባ እናደርጋለን። አሳዳጊና ሰለጥንና በአነስተኛ ወለድ ብድር እንዲወስድ እናደርገዋለን። ስለዚህ ሰርቶ ለልጁ ማዳቦ ይገዛል፣ ወላጅ ይገዛል፣ አሳዳጊ ይገዛል። ስለዚህ ይሄ አንድ አሳዳጊዎች ከድህነት ወጥተው ራሳቸውን የሚችሉበትን መንገድ ስራ መስራት የሚችሉበትን ነገር ፈጠን። 2 ለልጆቻቸው ባላቸው አቅም ራሳቸው እንዲደርሱ አድርግ። የልጅና የአሳዳጊና የህፃናትን ፍቅር የማጠናከር ነው። ማናችንም በወላጅ ስላደግን ነው የወላጅ ፍቅር ያለብን፣ የማህበረሰቡ ፍቅር ያለብን። ስለዚህ እሱን አድርገን እሱ ስኬታማ ሆነና እነዚህን 5 ዓላማዎች ይዘን ነው እንግዲህ የተነሳ ነው። ኮልፌ ቀራኒዮ ክፍለ ከተማ ላይ ብንመሰረትም በአሁኑ ሰዓት ላይ ኮልፌ ቀራኒዮ ክፍለ ከተማ ላይ 4 ወረዳዎች ላይ፣ አዲስ ከተማ ክፍለ ከተማ ላይ 4 ወረዳዎች ላይ እንሰራለን። ከዛ አልፈን እንግዲህ ስራችን እየሰፋና እየታወቀ ሲሄድ ክልል ላይ ያሉት መታችሁ እኛ ጋር ስሩ የሚል ጥያቄዎች በተደጋጋሚ በተለይ ድሮችን ይዘን ስለምንሰራ ማህበረሰብ ውስጥ የመድረሳችን ነገር ቅርብ ስለሆንን የአግዙን ጥያቄዎች በየቦታው ስለመጡብን በአሁን ሰዓት ላይ ብዙዎቹ ጋር ባናዳርስም ከአቅም አንጻር አማራ ክልል ላይ ደብረ ማርቆስ፣ ደጀንና ቢቸና ላይ እንሰራለን። ቢሮዎች አሉን፣ ቅርንጫፍ ጽህፈት ቤቶች። ኦሮሚያ ላይ ቡራዩ ላይ አሁን ጽህፈት ቤት አለን፣ መጋዘን አለን፣ ገቢ ማስገኛ መጋዘን አለን። እዛም እንደዚሁ እንሰራለን። ደኖ የሚባል ቦታ አለ 250 ኪሎ ሜትር ወደዚህ ወደ ወለጋ መስመር ላይ ገጠር ውስጥ ነው። እዛም እንደዚሁ ድሮችን አንተ አስተባብረ ድሮች ገብተው ተስፋ ባሩ ነው እዛም እንሰራለንና በአሁኑ ሰዓት ላይ እንግዲህ በዛች በእነዚህ 30 እና በ70 አረጋውያኖች የተጀመረው ድጋፍ ዛሬ ከ14000 በላይ ህፃናቶች በስራችን አሉ። ፈቃድ አገልግሎት የምንሰጠው 20ዎቹንም አረጋውያን በአንድ ወር ውስጥ ለማዳረስ እንሞክራለን። በየሳምንቱም ይሁን ከቻለን በሳምንት 2 ያው የራስ የግልህም ስራ ኑሮም ስለሚኖር ከቻልክ በሳምንት 2 በሳምንትም አንድ አካባቢ ላይ ያሉትን አረጋውያን በአንድ ቀንም እየጎበኘን ነው እንትን የምንላቸው። እነሱ ጋር በምንሄድ ጊዜ ስለ ጤናማ ህይወት መምራት፣ ከሰው ጋር እንዴት መኖር እንዳለባቸው፣ አልጋ ላይ የቀሩ ካሉ አልጋ ላይ ማለት ቤት ማጽዳት ምናምን ሊጠበቅብህም ይችላል። ቤት ልጆች የሌላቸው ሊኖሩ ይችላሉ። ቤት እስከ ማጽዳት፣ ልብስ እስከ ማጠብ፣ ገላቸውን እስከ ማጠብ
ቡና አፍልተህ ከነሱ ጋር በቃ ጨዋታን ይፈልጋሉ። ተዘግቶባቸው ሊኖሩ ስለሚችሉ ጨዋታን ይፈልጋሉና ከነሱ ጋር ጨዋታ እንጫወታለን ምናምን እንደዛ ነው የምናሳልፈው። ስንሄድ አንድ ብቻ ሆነን አንሄድም። ከጓደኞቼ ጋር 2-3 ሆነን ነው አንድ ላይ የምንሄደውና ይሄን ተግባር እናከናውናለን። በዓል በመጣ ጊዜ ደግሞ አካባቢ ላይ ያሉትን ትንሽ ሻል ያሉትን ኑሯቸው ሻል ያለ የምንላቸውን ሰዎች እናስተባብረና እኛው ቡድን አንድ ነን፣ ቡድን አንዶች 25 ነን። ዞረን ሁላችንም ማስተባብረን ለበዓል የሚሆን ዝም ብለን የዘይት መግዣ እንኳን ወይ ሽንኩርት መግዣ የምትሆን ሳንቲም እንለግሳለን ለተወሰኑት ማለት ነው። እንደዛ ነው የምናደርገው። ትመድብና ቅዳሜና እሑድ ወይም ትርፍ ጊዜን 4 ሰው ሳምንት 4 ሰው አድርገህ 5 ሰው አድርገህ እንዳመቻቸ ሄደህ ጠይቃቸዋል። ሄደህ ምንም ነገር ባታደርግላቸው ዛሬ አረጋውያን እንዴት ናቸው ደህና ናቸው ወይ ብታጫውታቸው ዛሬ አረጋውያን ምን ይፈልጋሉ? ከምንም በላይ እንዴት ናችሁ ደህና ናችሁ ወይ ካለህ ደግሞ ከኪስ ያለን እኮ የሆነ ነገር 10 ብርም በሰጣቸው ለአንተ ትልቅ ነገር ነው። አረ እየመጣ ነው፣ እያበሉኝ ነው፣ እያጠጡኝ ነው፣ እያለበሱኝ ነው። እኔ ከዚህ በፊቱም ውሃ ውስጡም እያወጡ እነሱ ነው። ቤቴ ከላስቲክ ውስጥ ተኝቼ ከስር ውሃ ከላይ ውሃ እነሱ ነው። ቤቱም ሰርቶኝ ብሩም በወር እየሰጡኝ ነው። ብዙ ጊዜ ቆይቻለሁ። እነሱ ነው እስከዛሬ ያደረሰኝ። 3000 በላይ አረጋውያኖች አሉን በስራችን። ከ8000 በላይ የህፃናት አሳዳጊዎች አሉ። ቅድም ያልኩትን እያሰለጠንን ወደ ስራ እንዲገቡ እያደረግን እያበደርን ራሳቸውን ይችሉ የማድረግ ነገርን እንሰራለን። በአሁኑ ሰዓት ላይ እነዚህ ናቸው በለጠ ውስጣችን ከኛ ጋር የበለጠ ድጋፍ የምናደርግላቸው እና ስልጠናው ምንድን ነው? ስልጠናው የተለያየ ስልጠና ነው እንደ ሰውየው። ለምሳሌ የህፃናት አሳዳጊዎችን የምንሰጣቸው ስልጠና የገቢ ማስገኛ ስራ እንዴት ነው የሚሰሩት፣ ገቢ ማስገኛ እንዴት ነው በተጓዳኝ መስራት ያለባቸው። ይሄ ስልጠና በጣም ፕሮፌሽናል በሆነ አይነት ደረጃ አይደለም። በእነሱ አቅም ለምሳሌ እንጀራ የምትጋግረው እናት እንጀራ የምትጋግር ከሆነ አንድ ቦታ ቁጭ ብላ ከእንጀራው ጋር ምንድን ነው ሊሄድ የሚችለው? እንዴት ነው ከእንጀራ ሲሸጥ ከእንጀራ አጠገብ ላጠገብ ከእንጀራው ጋር ሊሄድ የሚችለው ነገር አብረው እንዲሰሩ። ሁለት ቁጠባ እንዴት ነው የሚቆጥቡት? እንዴት ነው ወጪ የሚያወጡት? እንዴት ነው ገቢያቸውን የሚሰበስቡት? ገቢና ወጫቸውን የሚለዩበትን መንገድ ይህን ቢያደርጉ እንዴት ማድረግ አለባቸው የሚለውን ነው የምናደርገው። ወጣቶችን ሲመለከት ደግሞ ለምሳሌ ወጣቶችን እዚህ የሰጠናቸው ነገር የውድ ወርክ ስልጠና፣ ሜታል ወርክ፣ የፀጉር ስራ፣ እንደ የሆቴል መስተንግዶ፣ የምግብ አዘገጃጀት ስልጠናዎች እንደ ሰልጣኙ ፍላጎት አድርገን ምንድነው በተለይ 10ኛ ክፍል አጠናቀው የተቀመጡ ትምህርቱም አልቀጠለም ያ ነገር ስለሆነ እነዚህ ወጣቶች እናሰለጥና ራሱ ነው ስራ የሚፈልገው። እኛ እውቀት ነው ላይ የምናደርግበት። ስለዚህ እነዚህን የማድረግ እዚህ ትምህርት ቤት እዚህ ላይ ላይብረሪዎች ነበሩን። ላይብረሪ ጥናት እንዲያደርጉ እናደርጋለን። ትምህርት ቤት ውጤታማ ሲሆኑ እንሸልማለን። ተማሪ ህፃናቱ ባለበት ሸልምና እነዛ ልጆች የበለጠ ውጤታማ እንዲሆኑ የማድረግ ስራዎች አሉን። አረጋውያኖች ሰርተው ራሳቸው እንዲለወጡ ያደረግንበት ስልጠናዎች ነበሩን፣ በጣም ውጤታማ የሆንባቸው። እነዚህን ስልጠናዎች ነው የምንሰጠው። ከዚህ ከበጎ ፈቃደኞቹ በተለየ እነዚህ ለገቢ ማስገኛ ስራ እነዚህ እናሳል። ትሩፋቶቹ እንዴት ናቸው ላልከው በጣም ብዙ ትሩፋቶች አሉ። ከዚህ ዋንጫ ውስጥ አንዱ ትልቁ አረጋውያኖች አይሰሩም የሚለውን አመለካከት ሰብረን ለአረጋውያኖች ብድር ወስደው ከ60 ዓመት በላይ ስልጠና ሰጠን። ዛሬ ቅርስ ቋጥረዋል። በቤት ተከራይተው የሚኖሩ ሰዎች ቡራዩ ላይ ቦታ ገዝተው ቤት ሰርተዋል። አረጋውያኖች እነዚህን አይተናል። እኔ አሁን እዚህ ውስጥ 25 ዓመት በልጅነት ህፃን ሆነው ከሰል ሲነግዱ የነበሩ እናት ህፃኑኝ ስላክ ከሰል መገዛቸው እናት ዛሬም እኔ እዚህ ደርሼ እዚህ ጋር ስመጣ ዛሬም ከሰል ነው የሚሸጡት 25 ዓመት ሙሉ። እንግዲህ አሁንማ ወደ 30 ገብቷል። እኚህ ሴት ነው አመጣንና መንገዱን አሳየናቸው። ኮንቴነር ሱቅ ከጥቃቅና ተነጋግረን እንዲያገኙ ካደረግን በኋላ ኮንቴነሩ ምን ነበር የሚሆነው? ከሰል ውጭ ይሸጥበታል፣ ማታ ማሳደሪያ ነው። ለምን እንዲህ ብለን ስልጠናውን የ5 ቀን ስልጠና ነው ሰተናቸው ስናሳያቸው ከሰሉ ውጭ ሆነ ሸቀጣ ሸቀጥ ሶል የሚገርም ሱቅ ሆነ። ዛሬ ለልጃቸው ሱቁን እሳቸው ያው እድሜያቸው ገፋ ብሎ ሰው ቤት ተከራይተው ነበር የሚኖሩት። ቡራዩ ቤት ገዝተው ትንሽ ቤት ቀሰው ከግለሰብ ቤት ወጥተው እዛ ኑረዋል። አሁን ልጃቸው ሰው እንትኑ ይሰራበታል፣ ሱቁን ቡራዩ ላይ ገዝተዋል። እኚህ አንዱ ናቸው። በሚሊኒየም አዳራሽ የአረጋውያን በዓል ሲከበር በይፋ ታይቷል። ሌላው በነገራችን ላይ ከልጆቻችን በጣም ብዙ ከ60 በላይ ልጆች በዲግሪ የተመረቁ የዲፕሎማ ምናምን ትልልቅ ቦታ ላይ ስራ ላይ ያሉ አሉ።
ወርደው ውጤታማ ብዙዎቹ ጥሩ በግልም በምንም ውጤታማ ይሆናሉ። እዛ ውስጥ አንድ ልጅ የበለጠ ውጤታማነቱ ደግሞ እሱ ትንሽ የጎላ ነው። ይደቃቸው ወንድሙ ይባላል። በአሁኑ ሰዓት ደቡብ ኮሪያ ነው ያለው። 2008 ከአዳማ ዩኒቨርሲቲ ነው። ከአዳማ ዩኒቨርሲቲ በሶፍትዌር ኢንጂነሪንግ ዲግሪውን የያዘ ዲግሪውን ሲይዝ ግን እንደ ማንኛውም ዲግሪውን አይደለም። በዛ ጊዜ 2008 ላይ አዳማ ከ28,000 በላይ ተማሪዎችን ያስመረቀው በተለያየ የሙያ መስክ ከ8,000 በላይ ተማሪዎች አንደኛ ወጥቶ ወርቁንም ዋንጫውንም ብሮሸራችን ላይ አለ። ወርቁንም ዋንጫውንም የወሰደው እሱ። ከወጣም በኋላ ፈጠራን ውስጥ ነው የገባው። ቴክኖ ሞባይል የፈጠራ ስራ እንዲሰራ አድርጎ የፈጠራ ስራ አፕሊኬሽን ሰርቶ ኢሲኤ ላይ በይፋ ነው የተሸለመው። የውጭ እንግዶች ባሉበት የ50,000 ብር ሽልማት ነው በዛ እድሜው ያገኘው ገና ትምህርት ቤት እያለ። ይሄ ልጅ ከወጣ በኋላም አልቀጠርም ብሎ ለተለያየ የፈጠራ ስራ እየሰራ ነበረ። የኮሪያ መንግስት ብቃቱን አይቶ ስኮላር ለማስተርሱን ለመስራት ኮሪያ ነው ያለው እየተማረ ነው ያለውና እነዚህ ብዙ አሉ ምሳሌ የምንጠቅሳቸው። ግን እነዚህ ቁልፍ ሰዎች ከአረጋውያን ከሴቶች የተለያየ ውጤት ያመጣሉ። ከወጣቶች ደግሞ እሱ ዛሬ በትልቅ ደረጃ ላይ ተይደው። በነገራችን ላይ ይሄ ልጅ ልክ ሲመጣ እንደመጣ ከተመርቆ እንደመጣ ድርጅታችን ዌብሳይት አልነበረው። ዌብሳይት ዲዛይን ያደርግልን እሱ ነው መጥቶ ዌብሳይት ድርጅታችን አልነበረውም እስከዛ ድረስ። እሱ ልክ ተመርቆ ሲመጣ የመጀመሪያው ስራ ለተስፋ ዌብሳይት ዲዛይን አድርጎ ድርጅቱ ዌብሳይት ተጠቃሚ እንዲሆን ያደረገ ልጅ ነው። ከትሩፋቶቻችን አንዱ እነዚህ ናቸው። ስልጠናዎችን በስራዎቻችን ያገኘ ነው የተጨበጠ ውጤት። ድሮማ እየሰራ ነው። ቤት ሰርቼ ባለቤቴ ሲሞት ቀጠላቱ ምኑ ከቤቱ አውጥቶኝ 2 ወር ደጅ ተኝቼ ነው ድሮ ሰርቼ ነው የምኖረው። ባለቤቴ ሞተ። ልጄ ደግሞ ያው የደርግ ጊዜ ወሰዱብኝ። ሞቱም አልሰማም አለም አልሰማም እንደሄደ ቀራ። ሌላ ምን አለኝ? አንድ ልጅ ነው አለ፣ እሱም ያው ቀራ። እድር ከቀብር ባሻገር መስራት መቻል አለበት ነው የተስፋ ሲነሳ ዳላማ ነው። ድህነትን ለመቀነስ እንነሳ። ድህነት ካስተሳሰብ ነው፣ አይምሮን ነው ማልማት ያለብንና እሱ ላይ ነው ትልቁን ስራ የሰራ ነው። የተስፋ ሜምበር የሆኑ እድሮቻችን በምንመሰረትበት ጊዜ እድሮች በነገራችን ላይ የተስፋ እድሮች የአባልነት ክፍያ ይከፍላሉ። ሜምበር ገቢ ያለን ተስፋ ከማንም የምንለየው እድሮቻችን ኮሚኒቲ ውስጥ ነው። እድር ላይ እንግዲህ በጣም ያልተማረው ድሃው የሚባለው ማህበረሰብ አለ። ፕሮፌሰሩ እድር ውስጥ አለበት። ሀብታሙ ድሃ ሁሉም አለ ያቀፈ ነገር ነው። ለዚህ ነው ለተስፋ ቤኔፊቶቻችን ለመፈለግ በጣም ለኛ ከባድ አይደለም። ለምን እድሩ ነው ያውቀዋል ማምን እንደሆነ። አንድ ይሄ ነው። 2 እድሮቻችን ወደ ተስፋ ሲገቡ መመዝገቢያ 200 ብር ይከፍላሉ ለተስፋ። አንድ እድር ሲመጣ የተስፋ አባል መሆን ፈልጋለሁ ሲል 200 ብር መመዝገቢያ ይከፍላል። ከዛ በኋላ በአባሉ ልክ 2 ብር ለተስፋ ይከፍላል። ለምሳሌ 100 ሰው ቢኖረው እድሩ 200 ብር መመዝገቢያ ከተከፈለ በኋላ 200 ሰው አባል ቢኖረው 400 ብር በየወሩ ያስገባል። ስለዚህ ተስፋ ገቢ ያለው ማለት ነው ከእድሮች ጋር። ከዛ ውጪ ደግሞ እድሮች ምንድነው ያደረግነው? ዳኞችን ማመራሮችን ስልጠና በመስጠት ቅድም ስንጀምረው እድሮች ምን ነበረው? ቅድም ለቀብር ብቻ የተዘጋጁ ስለሆነ ገንዘባቸው ባንክ ነው ያለው። አዳራሻቸው ድንኳንና ብረት ማስቀመጫ ነው። ቦታ ይዘው በቆርቆሮ አዳራሽ ሰርተው ከዛ ውጪ አይጠቀሙበትም ወይ ስብሰባ ሲጠራበታል። እነሱን ከወሰድን በኋላ ግን እንደዚህ አይደለም፣ እንደዚህ መለወጥ አለባችሁ። ከጀርባው ከእድሮች ከቀብር ባሻገር የልማት ስራ የገቢ ማስገኛ ስራ መጠቀም አለባችሁ የሚል አዌር ካደረግናቸው ካሰለጠናቸው በኋላ ተስፋ ቅድም እንዳልኩት ብድርና ቁጠባ አለን። ከዛኛው ብድር እየሰጠናቸው ቆርቆሮና አዳራሽ እንዲሰሩ የተሻለ ግንባታ እንዲያካሄዱ አድርገን ዛሬ እድሮቻችን የሚገርም ገቢ ያላቸው የሚገርም። ከዛ ውጪ አሁን ተስፋ ውስጥ ያለ እድር አክሲዮን የሌለው እድር የለም። አክሲዮን ውስጥ ገቡ። ምን አመጡ? ያ ባንክ ቤት ሲዘፈዘፍ የነበረ ብር ሰው ሲሞት ብቻ የሚነሳው ብር መጣውና ገንዘብ ይዞ ማምጣት ጀመረ። አዳራሾቻቸውን ያከራያሉ። አሁን አዳዲስ የሚፈጠሩት እድሮች በነገራችን ላይ ድንኳን ምናምን አይገዙ አቆሙ። በቃ ለምን? ሲሞት ተከራይተው አምጥተው ያን ሰው ይቀበራል፣ ይመለሳል። ገቢ አለ፣ ገቢ አግኝተዋል፣ ገቢ ያርገዋልና ያን አዳራሻቸው ምን አድርገውታል? ገቢ ማስገኛ አድርገውታል።
ስለዚህ ከዛ ውጪ ደግሞ ወጣንና መጀመሪያ የተነሳንበት በሶስት ጊዜ ለምንድን ነው የሚሰረዘው ሶሻል ኮሚቴ ህጋችሁን እስቲ ፈትሹት ብለን አሁን በተስፋ ውስጥ ያሉ እድሮች ህጋቸውን አሻሽለዋል። በፊት ዳኛ፣ ምክትል ዳኛ፣ ጸሐፊ፣ ገንዘብ ያዥ ምናምን ቁጥጥር ነው የሚመረጠው። ዛሬ ግን ሶሻል ኮሚቴ ይባላል። የሶሻል ኮሚቴ ስራ እድር ውስጥ ያልክ ዳዊት መክፈል ካልቻለ ለምንድን ነው መክፈል ያልቻለው? ምክንያት መሰረዝ አለ። ለምን ኃላፊነትን ማህበራዊ ኃላፊነትን መውጣት ማለት ይሄ ነው። ዳዊት ለምን እድሩን ሊከፍል ያልቻለው? ይሄ እንትንን ያጠኑትና ከአቅም በላይ ከሆነ ጡረታ፣ ይሄ የትም የሌለ የተስፋ እድሮች አረጋውያኖችን ጡረታ ያወጣሉ። ጡረታ ወጥተው እንደ ማንኛውም እድር አባል ይሆናሉ። ሲሞቱ በክብር ይቀበራል። ለምን አረጋውያኖቻቸው ትልቁ ጥያቄያቸው እንዴት ነው ቀሪ ዘመናቸውን እንዴት ነው ሞቴ እንዴት ነው ቀብሬ ነው ለምነው የሚከፍሉት ለዛ ስለሆነ። ስለዚህ ይሄ ከሆነ ጭንቀታቸው ምንም ከሌላቸው ለምን አንጥቶ እንዴት ነው እድር የሚቀበለው? አይቀበልም። ጡረታ ይወጣሉ፣ አይከፍሉም፣ ግን ሙሉ አባል ናቸው እድሩ። ስለዚህ ሲሞቱ እንደ ማንኛውም እድር ይቀበራሉ። ሁለት ጡረታ ማስወጣት ነው። አሁን በየወራዊ ስብሰባ ሲሰበሰብ ይቀመጣል መሶብ ክፍያ ስትከፍል ለተስፋ ከሚላከው ውጪ እነሱ ራሳቸው እዛ ያደርጉና አረጋውያኖችን ይደግፉ ጀምረዋል። ይሄን ማድረግ ጀምሯል። ስለዚህ ኃላፊነታቸውን በመደገፍም በትክክል መርጠው ወደ ተስፋ በመላክ እዛ ውስጥ ያሉትንም በመደገፍ ጡረታም በማውጣት የተለየ ነገር ጥሩ ነገር እየተሰራ ነው ያለው በእድሮች በኩል። በዚህ ያው ተስፋ ብቻውን እንደዚህ እዚህ ደረጃ ብቻውን አልደረሰም። አጋሮቻችን አሉ፣ አጋር ድርጅቶቻችን አሉ፣ ቅድም ባለሀብቶች አሉ፣ ወጣቶች አሉ ከተስፋ ጋር እየሰሩ ያሉ። ለምሳሌ አረጋውያንን በተመለከተ ሄልፔጅ ኢንተርናሽናል ከ1995 ጀምሮ ከጎናችን በስልጠናው በምኑም አሁን በጎ ፈቃደኞቻችን የምናሰለጥነው ከሱ ነው ባጀት የምናገኘው። ህፃናትን በተመለከተ የዩኤስአይዲ ያለን ከሱ ጋር ረጅም ጊዜ እንሰራለን። ብዙ ጊዜ ተስፋ የሚጠይቀው በነገራችን ላይ ገንዘብ ተቀብሎ መገንዘብ አቀበል አቁመናል። የምንፈልገው ስልጠና እንዲሰጥልን ነው ባጀት የምንጠይቀው። ስልጠናው ደግሞ እኔ ላይ ውስጥ ገብቶ እኔ ራሴን መለወጥ እችልበታለሁና እንዲህ አይነቱ ነገሮች አሉ። በግለሰብ ደረጃ በጣም ብዙ ዛሬ ያያችሁት ስጦታ ኬትም ይመጣል። ተትላንት ወዲያ ከሮጅ ሮትራክት ክለብ የሚባሉ ወጣቶች የተራው በጎ አድራጊ ማህበራት አሉ። አገራችን ላይ በጣም በጎ የሚያደርጉ ወጣቶች አሉ። ከ30 ዓመት በታች ያላቸው ከ30 በላይ የሆኑ ሮቶሪ ሮትራክት እየተባለ የሚከፋፍላልና ከሮጅ ሮትራክት ጋር እንሰራለን አብረን። በቀደም ለታ ዛሬ ከሰጠነው ነገር ውስጥ በጣም ብዙ ነገር ያመጡልን እነሱ ናቸው። ግለሰቦች ራሱ በጣም ድጋፍ ያደርጉልናል። አንዱ ትልቁ ተስፋ የገቢ ማስገኛ እንደሚሰራው ሁሉ ደሞዝ የሚከፍላቸው 88 አረጋውያኖች አሉ። ደሞዝ ዛሬ እንዳያችሁት ክፍያ የሚከፈላቸው በግለሰቦች የመጣ ነው። ቅድም አይታችሁ እንደሆነ 5 ሰዎች አንድ ኢትዮጵያዊ ነች። በየወሩ 500 ብር ደሞዝ ትሰጣለች፣ ለአመት ሰጣለች። እነዛ ደግሞ ሌላ እንደዚህ ልክ አላቸውና እነዚህ ሰዎች በእነሱ በኢትዮጵያ ከማንም የውጭ ሰው ሳይመጣ በኢትዮጵያውያኖች በተለይ በወጣቶች የሚላከው ገንዘብ 88 ሰዎች ምን ያገኛሉ? ወርሃዊ እንትን ያገኛሉ ደሞዝ። እነዚህ ምን ማለት ነው? ስሩ ቢባሉ ብታሰልጥናቸው መስራት የማይችሉ አቅማቸው የማይፈቅድ ወይ አልጋሌ ናቸው ወይ ወደ ጎዳና እየወጡ ነው። አንዱ የተስፋ መሪ ቃል አንድም አረጋዊ አንድም ህፃን ወደ ጎዳና እንዳይወጣ የበኩላችሁን ኃላፊነት እንወጣ ስለሆነ የመከላከል ስራ ነው። ይሄ ሁሉ በማን ነው? አሁንም በግለሰብ እንደ ድርጅት ለምሳሌ አዋሽ ባንክ የኃላፊነቱን ተወጥቶ የሰጠን ነገር አለ። ገንዘብ ለድርጅታችን ጎብኝተው የሰጠን ነገር አለ። እንደዚሁም አንዳንድ ድርጅቶች ሰፖርት ያደርጋሉ አሉ። ኃላፊነት ግን አሁንም አሉ። በተለይ በዚህ በአዲሱ በኮሮና ቫይረስ ምክንያት ብዙ ነገሮችን ከመንግስት አዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ በቀደም በደንብ ሰጥቶናል። ከባዱ ነገር በመጀመሪያ ህሊና ሲፈቅድ ነው ይሄን ነገር የምትመጣው። አምነህበት ነው ወደዚህ የምትመጣው። ቻሌንጆች ሊኖሩ ይችላሉ። አምነህበት ነው የምትመጣው። ነገር ግን አንዳንዴ አረጋውያን ጋር ስትሄድ ሁሉም ማለት አይቻልም። አልፎ ያሉ አረጋውያኖች ከእድሜ መግፋት ሊሆን ይችላል፣ ከግንዛቤው ማነስ ካንተ ሁሉ ጊዜ ስትሄድ የሆነ ነገር ይዘህላቸው እንድትሄድ ነው የሚፈልጉት። የሆነ ነገር ይጠብቃሉ ካንተ። ጠባቂነት መንፈስ አለ እና ያ ነገር ትንሽ ይከብዳል እንጂ ሌላው ህሊና ፈቅዶ ስለሆነ የምታደርገው የሚከብድ ነገር የለውም። አንድ ነገር ሲሰራ ዝም ብሎ አልጋ ባልጋ የሚባል ነገር የለም። ለምሳሌ ስንመሰረት የነበረብን ፈተና አጋጣሚ አብረው ከእድር መሪዎች የነበሩትና አብረው መጥተው ይህን ማህበር የመሰረቱ ሰዎች በአጋጣሚ በደርግ ስርዓት ውስጥ ኃላፊነት ቦታ ውስጥ የነበሩ በሚኒስቴር ውስጥ የነበሩ ሰዎች ናቸው። ይህም በጎኛ እነሱ ጥረት ወጥተዋል። ግን ይህም በጎ አብረን እንተጋገዝ ብሎ መጥተዋል። እዚህ ሲመጣ የነበረው ነገር ታስታውሳላችሁ። እዚህ ሰፓ አባል
የኢህአዴግ አባል የሚባል ነገር ነበረና አንዱ የኢህአዴግ አባል ያደርጋል። አንድ ፓርት የደርግ ኢሰፓ ይልሃል። ስንሰራ እነዚህ ደርግ ሰባሾች እንባላለን። በወዲያ በኩል ደግሞ ከመንግስት ጋር ስትሄድ የኢህአዴግ ተለጣፊ እነዚህ ቻሌንጆችን አልፈናቸዋል። ብዙ ቻሌንጅ አለ። ቻሌንጅ ግን ያው እጅን ሰጥታ አይደለም። በጣም ጠባቂነትን ቅድም ያልኩ ጠባቂነት እሱን ለመስበር በጣም ተቸግረናል። አንዳንድ ሰው አመለካከቱ አልለወጥ ያለው ሰው አለ። እነዚህ ነገሮች ብዙ ፈተናዎች ናቸው። ለምን አይን ውስጥ ነው ያለ ነው። እድሮቻችን የጠቅላላ ጉባኤ አባላቶቻችን እድሮች የእድር ዳኞች ናቸው። ስለዚህ አይን አለብን። ትንሿ ዘንበል ስትል በጣም እንትን ይበዛባል። ግን እነዛን ነገሮች አልፈን ነው እዚህ ድረስ ነው። አሁንም ከዚህ የበለጠ ስራ መስራት እንፈልጋለን። በጣም እዚህ ጋር የምታዩት ይሄ እቅዳችን ነው፣ ህልማችን 4 ፎቅ ነው። ቲኤስዲ ነው፣ ያው ተስፋ ሶሻል ዴቨሎፕመንት አሶሲዬሽን ነው። ይህን 4 ፎቅ እዚህ ቦታ ላይ ለመገንባት እናስባለን። ባይዘወይ አስተዳደሩ በፊት ወረዳ ሲዋቀር እችን ቦታ ሰጥተውን የተወሰነች ቢሮ ነበረች። ቀጥሎ ያሉት ታች ያሉት ቢሮዎችን በላስቲክ ከፍርድ ቤት የተፈናቀሉ ሰዎች ይኖሩበት ነበር። ወረዳው ቦታ ሰጥቶን ለነሱ ቤት ሰርተን ይሄን ገንብተን ያለ ነው። ግን ይሄን ቦታ አሁን ያለንበት እንዳያችሁት በታች በኩል ላይ አስተዳደር ሰዎች አሉ፣ የተወሰነ ቢሮ ነዋሪ ያለ ለአረጋውያኖቹ ምቹ ሁኔታ ለመፍጠር አልቻለም። የኛ የምናስበው እዚህ ቦታ ላይ አረጋውያኖች ቅድመኛ ኩይቻቸው የትውልድ ቅብብሎሽ የሚባል ነገር አለ። እሱን ለመፍጠር እንፈልጋለን። አረጋውያኖች እዚህ ይውላሉ፣ እዚህ በኩይቻቸው ጋር ይጫወታሉ፣ ገቢ ማስገኛ ስራ እንዲሰሩ እናደርጋቸዋለን። ወጣቶች ይመጣሉ፣ ከነሱ ትምህርት ያገኛሉ። ይሄን እናስባለን። ምቹ ግን አይደለም። አሁን የዚህ ዋና ዓላማ እዚህ ቦታ ላይ ዳቦ ከፊት ለፊት ያለው ዳቦ ቤት አለው። ይሄ ላይብረሪ ያለው ዳቦ ቤት አለው፣ ክችኖች አሉት። ከላይ ደግሞ የገቢ ማስገኛ ስራ እንደምታውቁት ይኸው እያያችሁት ነው። ኮልፌ በጣም የንግድ ኤሪያ ነው። እዚህ ቦታ ላይ ህንጻው ቢሰራ ምን አለ እዚህ ቦታ ላይ አከራይቶ ገቢ አግኝቶ ሌላውን እጅ አልጠብቅም፣ በራሳችን ሮቴት ማድረግ እንችላለን። ብዙ እቅዶች አሉት እዚህ ህንጻ ላይ። ግን ይሄን ህንጻ ለመስራት ግለሰቦችን ድርጅቶችን አናግረናል። ኦኬ ይሏል። ልጅ እስቲ የማን ነው አዳራሹን አይታችሁታል። የአዳራሽን ልስራ ብሎ የመጣ ሰው ጠይቆን አሁን ለሸማቾች ነው የተሰጠብን። ለሸማቾች ተሰጥቶብናል። ይኸው ምንም ቀዳዳ ወጥቶ እየዘነበበት ነው። ይህን አዳራሽ ብንሰራው ሊሰራ ያሉ ኢትዮጵያውያኖች በጣም ብዙ አሉ። እኔ ብረት እሰጣለሁ፣ ግን ምን ይፈልጋል? የተስፋ መሆኑን ይፈልጋል። ስለዚህ የካርታ ጥያቄ በጣም ጥያቄ አለ። ችን ቦታ ሌላ አይደለም፣ ግቢውን ከቻሉ ቢሰጡን ትልቅ ስራ እንሰራበት። ትልቅ እዚህ ውስጥ ክሊኒክ አለ፣ በጣም ብዙ ነገሮች አሉት እዚህ ውስጥ። በነገራችን ላይ ይህን ፕላን ያሰራልን ዶክተር አሉላ ፓንክረስት ነው። ዶክተር አሉላ ፓንክረስት ማለት የዚህ የተስፋ ለ9 ዓመታት በቦርድ ሰብሳቢነት ያገለገለ ነው። ይህን በባለሙያዎች አሰርቶት ያመጣው። ይህን ወደዚህ ተግባር ላይ ለማድረግ ምን አጣን? እንትን ነው ያጣን፣ ካርታ። ሌላ ምንም ሌላ በሬ ስጡን አንልም። እኛ ከተቻለ ግቢው ካልተቻለ ያለንበት ቢሮችን ብቻ ቢሰጠን በጥሩ ባለሙያዎች፣ በነገራችን ላይ ሮትራክት ክለቦች ላይ ሮተሪዎች ላይ ያሉ ባለሙያዎች አሉ። በጣም የሚገርም ሊያግዙን ዝግጁ ነው። ግን ይሄ ችግር አለ። ይሄ ቢሰራ የምታዩት መንገድ ላይ የምታዩቸው የሚከራተቱ አረጋውያኖች አይኖርም። ፌስታል እየያዘ ዩኒፎርም ለብሶ የሚበላ እዚያ አካባቢ ምግብ ቤት አለ። እስከዛሬ ካየነው መንግስታት እንዳሁኑ ለውጡ ላይ ያየነው ነገር የለም። የሚታይ ሰው የሚሸት ስራ የተሰራ ነው። ለትምህርት ቤት ልጆች እየተመገቡ ነው። አረጋውያኖቻችን እያየን የምናየውን ነገር ምንም ምንክደው ነገር አላየንማ። ከዛ በፊት ጭራሽ በጎ አድራጎት ድርጅት ሌባ ነበር። ስለዚህ አሁን እንደዛም ሆኖ አሉ። አሁንም ምግብ ጥቁር ፌስታል ይዘው ዩኒፎርም ለብሰው ትንሽ ያሸማቅቃል። እነዚህን ልጆች ሰብሰብ አድርገን ትውልድ ብንቀርጽበት ትልቅ ነገር እንሰራበታለን። ይሄ ትልቁ ተግባራችን። በጣም እንደ ችግርና ቻሌንጅ የምናየው አስተዳደር ላይ ያለ አንድ አካል ሲመጣ ቀና አመለካከት ካለው ምን እናግዛችሁ ይላል። አሁን የወረዳ ስራ ባለፈውም የተነሳው አሁንም ያለው ትናንት መጥቶ እዚህ አይቶን በርቱ ሲለን እንደዚህ አይነት አስተዳደር። አንዳንዴ ደግሞ ይመጣና ልውውጥ ነገር አለ። ይሄ የአስተዳደር መሪዎች ልውውጥ አለና አንዱ ደግሞ ይመጣና ይሄን ቦታ እንፈልገዋለን ይላል። እንዲህ የሚባል ነገር አለ። ህዝብ ነው 2000 አረጋውያን ነው፣ ከ14000 በላይ ህጻናትን የያዘ ነው። ቀላል አይደለም። እና ይሄን ነገርን የበለጠ እንደ ችግር የምናየው እነዚህ ነገሮች ናቸው። ይሄ ችግር አስተዳደር አካላቱ እንደው ይሄን ፕሮግራም ካዳመጡና ከሰሙን፣ ያው ቢሮ እየተመላለስኩ ነው እየሄድኩ ነው፣ መስመሩ ደብዳቤውን እንኳን ለማስገባት ችግር ያለው ግን አልቆም ይሄዳሉ። ይሄን ብናደርግ ግን እዚህ ቦታ ላይ እነዚህን አረጋውያኖች እነዚህ ህጻናቶች የማንንም እጅ ሳይሆን ራሳቸው ሰርተው ራሳቸው በሚያመጡት ገቢ ዳቦ ቢከፍት ገቢው እነሱ ነው። በነገራችን ላይ ራሱ ህጉም የሚለን
አሁን ህግ የገቢ ማስገኛ ስራ መስራት ትችላላችሁ። አላማው ግን ምንድነው እንትኑ የምታገኘውን ገቢ ምን አድርግበት አላማህን አስፈጽምበት። ስለዚህ ተስፋ የሚሰራው ህጻናትን መደገፍ ነው፣ አረጋውያኖችን መደገፍ ነውና እነሱን የምንደግፍበት ነገር እናመቻቻለን። እነዚህ ነገሮች ቢሟሉልን እነዚህ ናቸው። በዛው መጠን ደግሞ በጎ አድራጊው ሰው የሚያበረታታ ጉልበት የሚሆን በጣም ብዙ አካላቶች አሉ ነው። በዚህ የበጎ ፈቃደኞችን በተመለከተ ያው 100 ሰልጥነዋል። 21 ቀን ነው ስልጠና የወሰዱት። በባለሙያ ነው። አንድ በጎ ፈቃደኛ 20 አረጋዊ ነው የሚይዘው አንድ በጎ ፈቃደኛ። ቅድም ግቢው እንዳያችሁት ነው። እነዚህ አሁን እነዚህ ሲያመጡ የነበሩት እነሱ ናቸው፣ እነዛ ተደጋፊዎች ከቋሚዎች ውጪ። ስለዚህ እነዚህን ነው ያዝነው። አዎ ከዛ በላይ ያስፈልጋል ካለው ችግር አንጻር ስንሄድ አንድ ሰው 20 ሰው የራሱ ኑሮ አለበት። በጎ ፈቃደኛ ማለት በነፃ የሚያገለግል ነው። የራሱ ኑሮ ኑሮበት እንደገና አረጋውያኖችን በሳምንት አንድ ጊዜ ጎብኝቱ ከባድ ነው። እንትኑ ብናደርገው ጥራት ያለውም ድጋፍ የምንሰጥበትን ነገር ያስፈንትላል። ግን ያው እንዳቅም ነውና ያገኘናት ለስልጠና ብለን ያገኘናት እንትን 100 ሰው ላይ ያሰለጥን የሚችል ነውና ግን እነሱም የሚገርሙ ናቸው። በነገራችን ላይ እነሱ ራሳቸው በጎ ከመንከባከብ አልፈው ገበያ ውስጥ እየገቡ ለምነው አረጋውያኖችን ይደግፋሉ። እነሱ አሁን ዘንድሮ እንዲናርግ ሲሉ አይቻልም ብዬ ነው። ለምን ገበያ ውስጥ መዙር በዚህ ሰዓት መጠጋጋቱ መቆም ባለበት ሰዓት ላይ ግድ የለም እኛ እንፈልጋለን ብለን ነው ዛሬ እነሱ እንዲያመጧቸው አድርገን እነዛን አረጋውያኖችን ስንደግፍ የነበረውና ልክ ናቸው እንደሚያስፈልገን እናምናለን። ያው በሂደት የምናመጣውና ያለው ቻሌንጅ ነው። ምናልባት የዛሬም ፕሮግራም ነበረና በአጋጣሚ የመጣችሁበትም ፕሮግራም ላይ ከዚህ